ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም ምምሩ ነኝ። አብራችሁን ቆዩ። የከተራና ጥምቀት በዓላት በዞኑ ሁሉም አካባቢዎች በሰላም መከበራቸውን የከፋ ዞን ፖሊስ መምሪያ አስታወቀም። መምሪያው ኃላፊነታቸውን በብቃት ለተወጡ ባለድርሻ አካላትና ለተባበሩ ወጣቶች ምስጋናቸውን አቅርበዋል። ዘገባው የባልደረባችን ታደሰ ወልደሰንበት ነው፣ እንደሚከተለው ይቀርባል። በዞኑ ሁሉም መዋቅሮች በዓላቱ በሰላም እንዲከበሩ ፖሊስ በየደረጃው ባሉ መዋቅሮች ከእቅድ ጀምሮ ጠንካራ ቅድመ ዝግጅት ስራዎች መሰራቱን የገለጹት የዞኑ ፖሊስ አዛዥ ኢንስፔክተር ዳዊት ደሳለኝ በዚህም በዓሉ በሰላም ተከብሮ ማለፉን አስታውቀዋል። በከፋ ዞን 536 ታቦታት ከመንበራቸው ወደ 339 የጥምቀት ቦታዎች ላይ ወርደው በሰላም ወደ መንበራቸው መግባታቸውን የገለጹት አዛዡ ከነዚህም ቦንጋና በዙሪያው ያሉ ሰፊ ቁጥር ይይዛሉ ብለዋል። የበዓሉ ስነ ስርዓት በሰላም እንዲጠናቀቅ ታች ያሉ የማህበረሰብ አቀፍ ጸጥታ አባላትን ጨምሮ 3109 የጸጥታ ኃይሎችን በማቀናጀት ወደ በዓል ተግባር እንደተገባም አስታውሰዋል። የዘንድሮ በዓላት አከባበር ከቀድሞ በተለየ ሁኔታ ያለምንም የጸጥታ ችግር መከበሩ ልዩ ያደርገዋል ያሉት አዛዡ ጠንካራ የመረጃ ስርዓት መኖሩ የወጣቶች ትብብርና የማህበረሰብ ተሳትፎ ለዚህ ውጤት ማብቃቱን ገልጸዋል። በዚህ በዓል የታየው የሃይማኖታዊ መቻቻልና መከባበር ባህላችን በሌሎችም ተጠናክሮ እንዲቀጥሉ ጠይቀዋል። የጸጥታ አካላት ቀዳማዊ ተግባራቸው የህዝብና አካባቢውን ደህንነት ማስጠበቅ ነው ያሉት አዛዡ ፖሊስ ችግሮች እንዳይከሰቱ የቅድመ መከላከል ስራዎችን ይሰራል፣ ተከስቶ ሲገኝም የማረጋጋትና ዘላቂ ሰላምን የማረጋገጥ ስራዎችን ይሰራል ብለዋል። በየደረጃው በዓላት በሰላም ተከብሮ እንዲያልፉ የበኩላቸውን ለተወጡ የጸጥታ አመራሮችና አባላት ወጣቶች፣ ማህበረሰብና ሃይማኖት አባቶች ምስጋናቸውን ያቀረቡት አዛዡ ይህ መደጋገፍ እሴት ተጠናክሮ እንዲቀጥል ጠይቀዋል። የትምህርት ጥራትን ለማስጠበቅ በትኩረት እየሰራ መሆኑን የከፋ ዞን መምህራን ማህበር ገለጸም። መምህራን ማህበሩ እስከታች በመውረድ የድጋፍና ክትትል ስራ እያጠናከረ መሆኑን የማህበሩ ፕሬዝዳንት አቶ ተመስገን ወንድሙ ተናግረዋል። ማህበሩ የመምህራን ጥቅሞችን ለማስከበርም ከሚመለከታቸው አካላት ጋር ትኩረት ሰጥቶ እየሰራ እንደሆነ አብራርተዋል። ዘገባው የባልደረባችን አንተነህ ፍቃዱ ነው፣ እንደሚከተለው አሰናድቶታል። የትምህርት ጥራትን ከማስጠበቅ አንጻር በሶስት ርዕሶች ላይ አምና ከአንዳንድ ከየወረዳ ከመጡ ሱፐርቫይዘሮች ጋራ መጥቶ ስልጠናውን እንዲወስዱ አድርገናልና ይሄ አንዱ ነው። ሌላው ታች አንዳንድ ክፍተቶች ከጽህፈት ቤት ጋር ተገናኝቶ ተግባብቶ ከመስራት ጋር ተገናኝቶ የሚታዩ ችግሮች አሉ። እኛም እንገመግማቸው። ለምሳሌ አሁን ጽህፈት ቤት የሌላቸው ማህበሮች አሁን ቦንጋ ከተማ አስተዳደር መምህራን ማህበር ጽህፈት ቤት የለውም። አውራዳ ከተማ አስተዳደር መምህራን ማህበር ጽህፈት ቤት የለውም። ዴታ በቀደም መንግስት ሰጥቶት በሱ ነው ያለው። በዛም ህንጻ የሚል አንድ አጀንዳ ተደርጎ በቀደም ውይይት ተደርጓል። በዚህ አጋጣሚ ለጽህፈት ቤት መስሪያም ጭምር ቦታ መስጠዋል። ለምሳሌ ገዋታን እንደምሳሌነት ማንሳት ይቻላል። 2200 ካሬ ሜትር ለማህበሩ ጽህፈት ቤት ማሰሪያ ሰጥቷል። ይሄን የገዋታ መንግስትንና እዛ ያለውን ፓርቲ እጅግ በጣም የምናመሰግነው። ይሄ ብቻ አይደለም። በትምህርት ንቅናቄ ወቅት የተከበሩ አቶ እንዳሻው ለሁሉ መምህራን ማህበር ጽህፈት ቤት መስሪያ ቦታ ይሰጥ ብሎ ትዕዛዝ አስተላልፈዋል። ከዚህ አንጻር ይሄን ወስዶ ጽህፈት ቤት ሰጥቶ መደገፍ ማሰራት ነው። ለምሳሌ የከፋ ዞን መምህራን ማህበር ህንጻ ሲሰራ መንግስት ደግፏል፣ ግለሰብ ደግፏል፣ መምህራን አዋጥቷል። ብዙ ነገሮች ተደርጎ ዛሬ ይሄ ህንጻ ተሰርቶ ለመንግስትም ለማህበርም ትልቅ ጥቅም እየሰጠ ነው አለ። ሌላ ፕሮጀክት ማስፋፊያ ሁሉ ለመስራት ተስፋ ሰጪ የሆነ ህንጻ ነውና ያለው። ስለዚህ አንድ ህንጻ በማህበር ስም ሲሰራ ለዛ ከተማ አስተዳደር ውበት ነው። ይሄን ወስዶ ቦታ እንደ ከፋ ዞን ችግር የለም የቀናነት ችግር ካልሆነ በስተቀር ይሄን ቦታ ወስዶ ከመስጠት አንጻር ቦታ ከተሰጠ በኋላ ደግሞ ሀብት እንዴት ይሰበሰባል የሚለው በውይይት የሚዳብር ስለሆነ ይሄ የጽህፈት ቤት ጥያቄና ሌሎች ችግሮች ታችም ወርደን የምንፈታቸው የሚነሱ ነገሮች ስላሉ በጋራ እንፈታለን የሚል ነገር ነው። የመምህራን ጥቅም የሚባለው ብዙ ነው። ዝውውር አለ፣ ደረጃ እድገት አለ፣ ትምህርት ማሻሻያ አለ። ያው ዝውውር እንደ ዞናችን ያው እስካሁን ድረስ ይመሰገናል። አልቆመም ዝውውር። በዚህ አመት እንኳን ወደ አሁን በቀረበው ሰነድ ወደ 266 መምህራን ተዘዋወሩ የሚል ሰነድ ቀርበዋል። ይሄ አንዱ ነው። ሌላው ከደረጃ እድገት አንጻር አብዛኛው ወረዳና ከተማ አስተዳደር የደረጃ እድገት ውዝፍ የለበትም። ግን 2 ወር 3 ወር 1 ወር ያለባቸው ሆኖ ጫፍ ላይ ወጣውና በጣም ኢሹ የሆነው የአዲያ ወረዳ የደረጃ እድገት ጥያቄ ነው። የ13 ወር ይሄ የ13 ወር ደረጃ እድገት በአዲዮ ወረዳ ትልቁ የመልካም አስተዳደር ችግር ነው።
ይሄ ሊፈታ ይገባል። ከዛ ውጪ የመኖሪያ ቤት ነው መንግስት በመመሪያ ደረጃ ያስቀመጠው። መኖሪያ ቤት ቦታ ተሰጥቶት በተሰጠው ቦታ ላይ ገንብቶ ተረጋግቶ መምሩ ይስራ የሚል መመሪያ አለ። ከዚህም አንፃር ለተደራጁ መምህራን ቦታ ከመስጠት አንፃር አሁን ወደ 27 መምህራን ተደራጅቶ ቦታ ያልወሰዱት ቦንጋ ላይ አሉ። ለነሱም ትኩረት ተሰጥቶ ቦታ ቢሰጥ የደረጃ እድገት ውዝፎች ቢሰሩ መመሪያ ያነቃቸው የትምህርት ማሻሻያዎችም አሉ። እነዚህ በመመሪያ የታነቁት ደግሞ በሚቀጥለው መዋቅር ተጠይቆ ምላሽ እንዲያገኙ ከፍተኛ ጥረት ይፈልጋል የሚል ነገር አለ። የውሃ አማራጮችን በመጠቀም የማምረት ልምድን ለማሳደግ የተጀመሩ ጥረቶች መጠናከር እንዳለባቸው ተገለጸም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት በካፋ ዞን ዴቻ ወረዳ ውሃ ማዕድንና ኤነርጂ ጽሕፈት ቤት በምግብ ማጠናከሪያ ፕሮግራም የመስኖ ውሃ ተጠቃሚዎች ማህበር አባላት የመስኖ ተቋማት አስተዳደር በተመረጡ ሰብሎች ላይ ግንዛቤ ማስጨበጫ ስልጠና ማኑዋል ዙሪያ ለባለድርሻ አካላት ስልጠና ሰጥቷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ብሩክታይት ብርሃኑ በመድረኩ የመክፈቻ ንግግር ያደረጉት የዴቻ ወረዳ ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ወንድም ወልዴ የተፈጥሮ ሀብታችን ወደ ልማት ከመለወጥ አንጻር የውሃ ሀብታችን አማራጭ የሌለው ምርጫችን ብለው የመስኖ ልማት ስራዎች በህብረተሰቡ ዘንድ እያመጡ ያሉትን ምርታማነት ለማስፋት በመስኖ ካናሎች ላይ ጥበቃና እንክብካቤ ማድረግ የሁሉም ኃላፊነት ነው ብለዋል። አርሶ አደሮቻችን በአመት አንድ ጊዜ ከማምረት ወደ 3 ጊዜ ማምረት ላይ የተሸጋገሩ ይገኛሉ ያሉት ምክትል አስተዳዳሪው በወረዳ ውስጥ በመንግስትና በኤፍኤስ አርፒ ፕሮግራም በተለያዩ ቀበሌዎች የተሰሩ የመስኖ ልማቶች መኖራቸውን አስታውሰው በወረዳ ውስጥ በክልሉ መንግስት የተገነባ የቡኒ አነስተኛ መስኖ ልማትን ጨምሮ የተለያዩ ካናሎች ለአርሶ አደሮቻችን ጠቀሜታን እየሰጠ እንደሚገኝ አስታውቋል። የወረዳው ውሃ ማዕድንና ኤነርጂ ጽሕፈት ቤት ኃላፊ አቶ ይዝና የታደሰ የመስኖ ውሃ ተጠቃሚ ማህበር አመራሮች በልዩነት ሲጠሩ መንግስትና አጋር ድርጅቶች ለምርትና ምርታማነት እያደረጉ ያሉትን ድጋፍ በቀጣይነት የካናሎች ደህንነት ተጠብቆ የመንግስት ተደጋጋሚ ወጪ በግንባታዎች ላይ እንዳይወጣና ሌሎች አካባቢዎች ላይ እድሎችን የማስፋት ስራ ለማከናወን ሁሉም የማህበሩ አመራሮች በትኩረት ሊሰሩ ይገባል ብለዋል። የመስኖ ልማት ካናሎችን የመጠበቅ ግዴታ የአካባቢው ማህበረሰብ ግዴታ መሆኑን የገለጹት ኃላፊው በካናሎች ላይ ደለል እንዳይሞላ በካናሎች ላይ ምንም አይነት ጉዳት እንዳይደርስበት በማድረግ አርሶ አደሩ ምርትና ምርታማነቱን ማረጋገጥ መቻል አለበት ብለዋል። በእለቱ የዴቻ ወረዳ ውሃ ማዕድንና ኤነርጂ ጽሕፈት ቤት ምክትል ኃላፊ አቶ መስፍን ኃይሌ፣ የወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ምክትል ኃላፊ አቶ ሀብታሙ አለሙና የመስኖ ካናል ያለባቸው ቀበሌ የማህበሩ አመራሮች ተገኝተዋል። እንደ ትካሻ ቤንጊ ያሉ ባህላዊ እሴቶች የሰላምና የይቅር ባይነትን መንፈስ ማደሻ ኃይሎች ከመሆን ባሻገር የአብሮነት ትስስርን ለማጠናከር ጽኑ መሰረቶች መሆናቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ገለጹ። አቶ ፍቅሬ አማን ለሸኮ ብሔረሰብ የዘመን መለወጫና የምስጋና በዓል ትካሻ ቤንጊ የእንኳን አደረሳችሁ መልእክት አስተላልፈዋል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ተከታትለን እንመለስ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን በመልእክታቸው የሸኮ ብሔረሰብ ዘመን መለወጫ ትካሻ ቤንጊ የሸኮ ሕዝብ አዝመራውን ከንፋስና ከበሽታ ጠብቆ ላቆየው ለፈጣሪያቸው ምስጋና የሚያቀርቡበት ለዘመናት የዳበረ ድንቅ የባህል እሴት መሆኑን አንስተዋል። በዚህ ድንቅ ስርዓት ሸኮዎች ከበሽታና ከቸነፈር ተጠብቀው ደስታ ወደ ሞላበት የአዝመራ ወቅት አዲስ ምዕራፍና አዲስ ዓመት መሻገራቸውን የሚያበስሩበትና ለፈጣሪ ምስጋና የሚያቀርቡበት ታላቅ በዓል ነው ብለዋል። በአዲሱ ዘመን ልጆቻቸውና ሀብታቸው በሰላም እንዲከርሙ፣ የተወለዱት እንዲያድጉ፣ የተዘራው እህል ፍሬ እንዲያፈራና አጠቃላይ ምድሪቱ፣ ደኑ፣ ሰማይና አየሩ ሁሉ ሰላም እንዲሆን በመመኘት ጸሎታቸውን ለፈጣሪ ያደርሳሉ ብለዋል። ትካሻ ቤንጊ የሀገረሰብ እውቀትና የተደመረ ጥበባት ያቀናጀ የስራ ባህልን የሚያበረታታ ጤናማ ማህበራዊ ግንኙነቶችን የሚያጠናክር የመተሳሰብና የመረዳዳት ባህል እሴቶችን በሀገር በቀል ቅኝት ያቆየ የዘመን መለወጫ በዓል ነው ሲሉ ገልጸዋል። የትካሻ ቤንጊ ባህላዊ እሴቶች የአብሮነትና አንድነት ትስስር የሚያጠናክሩ የወንድማማችነትና እህትማማችነት እሴቶችን የሚያጎሉ የህብረ ብሔራዊነት ማሳያ ታላቅ በዓል በመሆኑ ለሀገረ መንግስት ግንባታ መሰረት ነው ሲሉ ገልጸዋል። የብሔረሰቡን ድል በማህበራዊ እሴቶችን በመጠቀም አስተማማኝና ዘላቂ አዎንታዊ ሰላም ለመገንባትና ጠንካራ ህብረ ብሔራዊ አንድነትን ለማደራጀት ከፍተኛ ድርሻ እንዳለውም አንስተዋል። በዓሉ የአብሮነትና የወደፊት ተስፋ መልእክት ነው ያሉት አቶ ፍቅሬ ሁላችንም እጅ ለእጅ ተያይዘን ይህን ድንቅ እሴት በመጠበቅ በማልማትና በማሳደግ ለትውልድ ለማስተላለፍና ቱሪስትን በመሳብ ለሀገር ኢኮኖሚ ግንባታ አስተዋጽኦ እንዲያደርግ በትኩረት እንሰራለን ነው ያሉት።
ባለፉት የለውጥ ዓመታት የሀገራችን ብሔር ብሔረሰቦችና ህዝቦች የራሳቸውን ባህል፣ ቋንቋ፣ ታሪክ የመጠበቅ የማልማትና የማሳወቅ መብታቸው እንዲረጋገጥና በአደባባይ ወጥተው እንዲያከብሩ እድል በመፈጠሩ ዛሬ የሸኮ ብሔረሰብ ለሶስተኛ ጊዜ በዓላቸውን በደመቀ ሁኔታ እያከበሩ መሆኑን አንስተዋል። ፓርቲው ብልጽግና የቀደሙ ባህሎችን ከመጠበቅ ባሻገር ዘመን ተሻጋሪ የትውልድ አሻራና ቅርስ ሆኖ ለመጪው ትውልድ እንዲተላለፍ አበክሮ ይሰራል ብለዋል። በመጠኑ ለብ ያለ ውሃ በየቀኑ መጠጣት ለጤና ከፍተኛ አስተዋጽኦ እንዳለው ያውቃሉ? የተለያዩ በሽታዎች ሲከሰቱ ለመቆጣጠር ብሎም ሳይከሰት በፊት ለመከላከል ለብ ያለ ውሃን መጠጣት የተሻለ እንደሆነ ባልደረባችን ምህረታ ብርሃኑ በቀጣይ ዘገባዋ ታስቃኘናለች። ውሃ የሰውነታችንን ክብደት 60% ይይዛል። ሴሎቻችን፣ የአካል ብልቶቻችን፣ ደማችን እንዲሁም በሰውነታችን የተለያዩ ክፍሎች ውስጥ ውሃ ይገኛል። በርካታ ዓለም አቀፍ መመሪያዎች አንድ ሴት በቀን 2 ሊትር፣ ወንድ ደግሞ 2.5 ሊትር ውሃ ቢጠጣ ለጤና መልካም መሆኑን ይመክራሉ። ሳይንቲስቶች ግን የምንጠጣው ውሃ በተለያየ መንገድ የሚፈልገውን ያህል ላይሆን ይችላል ይላሉ። በቂ ውሃ ለመጠጣት ለድርቀት ያጋልጣል። ከዚያ በተቃራኒ ደግሞ ብዙ ውሃ መጠጣትም አደገኛ እንደሆነ ይናገራሉ። ውሃ በውስጡ ፕሮቲን፣ ቫይታሚን፣ ካርቦሃይድሬት እና ፋይበር የሚሰኙ ንጥረ ነገሮች እንደያዘ የዘርፉ ተመራማሪዎች ይገልጻሉ። ጃፓናውያን ማለዳ እንደተነሱ ለብ ያለ ውሃን የመጠጣት ልማድ አላቸው። ይህም እጅግ በርካታ ህመሞችን ለማዳንና ለመከላከል እንደሚያስችልም ነው በተለያዩ ሳይንሳዊ ጥናቶች የተረጋገጠው። ለመሆኑ ከጤና አንጻር ለብ ያለ ውሃ መጠጣት የሚያስገኘውን ጥቅም እንመልከት። ምግብ የመፈጨት ሂደትን ያግዛል፣ የአንጀት እንቅስቃሴን ያሻሽላል፣ ሰውነታችን ውስጥ የሚገኙ መርዛማ ነገሮችን ያስወግዳል፣ የደም ዝውውርን በማሻሻል አካላዊ ደህንነትን ይጨምራል፣ የቆዳ ጤናን ያጎለብታል። ረዘም ላለ ጊዜ የቆዩ በሽታዎችንና ዘመን አመጣሽ በሽታዎችን ሳይቀር ለማዳንም ሆነ ለመከላከል ያስችላል ተብሏል በጥናቱ። ለአብነት ያክል ለስኳር ህመም፣ ለጨጓራ፣ ለብሮንካይተስ፣ ለኩላሊት ህመም፣ ለአስም፣ ለሳምባ ነቀርሳ፣ ለወር አበባ መዛባት፣ ለምግብ አለመስማማት፣ ለደም ግፊት፣ ለቁርጠት፣ ለካንሰር፣ ለራስ ምታት፣ ፈጣን የልብ ምትን ለማስተካከል፣ ለድርቀት፣ የማጅራት ገትር በሽታን ለመከላከል፣ ከልክ ላለፈ ውፍረት፣ ለጆሮ፣ ለአፍንጫና ለጉሮሮ ህመሞችና ለሌሎች ፍቱን መሆኑ ተገልጿል። አወሳሰዱ ግማሽ ሊትር ለብ ያለ ውሃን ከመኝታ ከተነሳም በኋላ መውሰድ፣ ከዚያም ለ45 ደቂቃ ምንም አይነት ምግብ አለመመገብ፣ ቁርስ ከተመገብን በኋላም ለቀጣይ 2 ሰዓታት ሌላ ተጨማሪ ምግብ አለመውሰድ። በእድሜ የገፉ ሰዎች የቻሉትን ያህል ውሃ እንዲጠጡ ሲጠቆም፣ ሌሎች ግን እስከ 4 ብርጭቆ ለብ ያለ ውሃ እንዲጠጡ ነው የሚመከረው። ቀዝቃዛ ውሃን ከምግብ በኋላ ከመውሰድ ይልቅ ለብ ያለ ውሃን መጠቀሙ ተመራጭ ነው። ቀዝቃዛ ውሃ ከምግብ በኋላ በሚወሰድበት ወቅት ቅዝቃዜው የወሰድነው ምግብ ቅባት ያለው ከሆነ እንዲረጋ ያደርጋል። ይህ የረጋ ምግብ በሰውነታችን ከሚመነጩ አሲዶችና ኢንዛይሞች ጋር ሲገናኝ ካንሰርን ሊያስከትል ሁሉ ይችላል። በመሆኑም ከምግብ በኋላ ለብ ያለ ውሃ አሊያም ሾርባ መውሰድ ይመረጣል። በቦንጋ ከተማ በደረሰ የትራፊክ አደጋ የ2 ሰዎች ህይወት ማለፉን የከተማው ፖሊስ አስታወቀም። አሽከርካሪው በፖሊስ ቁጥጥር ስር ውሎ የአደጋው መንስኤ በመጣራት ላይ መሆኑን ፖሊስ ጠቁሟል። የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ስራ ሂደት አስተባባሪ ዋና ሳጅን ሽብሩ አበበ እንደገለጹት በቦንጋ ከተማ 01 ቀጠና ገበያ ሜዳ አካባቢ ከረፋዱ 4 ሰዓት ከ15 በደረሰ የትራፊክ አደጋ በሰው ህይወት በሰው አካልና በንብረት ላይ ጉዳት መድረሱን ተናግረዋል። ኮድ 4 ሃርድ ቶፕ ተሽከርካሪ ከመሃል ከተማ ወደ ገበያ ሜዳ እየተጓዘ ባለበት ባጋጠመ አደጋ በመንገድ ዳር እንቅስቃሴ ላይ የነበሩ 5 ሰዎችን በመግጨቱ 2ቱ ህይወታቸው ወዲያውኑ ሲያልፍ በ2ቱ ሰዎች ላይ ከባድና በአንድ ሰው ላይ ቀላል የአካል ጉዳት ማድረሱን አስረድተዋል። ተጎጂዎቹ ቦንጋ ገብረ ጻዲቅ ሻው ሕክምና ተደርጎላቸው 2ቱ ተጎጂዎች የጉዳቱ መጠን ከፍተኛ በመሆኑ ለተጨማሪ ሕክምና ወደ ጅማ ሪፈራል ሆስፒታል መላካቸውን ያመላከቱት ዋና ሳጅን ሽብሩ አበበ አሽከርካሪው በፖሊስ ቁጥጥር ስር ውሎ የአደጋው መንስኤ በመጣራት ላይ እንደሚገኝ ጨምረው ተናግረዋል ሲል የዘገበው የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብሬያችሁ ቆይታ እንዳደረኩ ቀሪ የካፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።